በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለክሙ ተላውያን ዝንቱ ማኅደር ኩልክሙ ሰብአ ቤቴ እፎ ሀለክሙ ወፎ ጸናይክሙ። ውድና የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሁሉ የእግዚአብሔር አምላካችን ፍጹም ሰላም ከእናንተ ጋር ይሁን። ሰላማችሁ ይብዛ። እንኳን ለ2018 ዓ.ም የጌታችንና የመድኃኒታችን የኢየሱስ ክርስቶስ ታላቁ አብይ ጾም በሰላምና በጤና አደረሳችሁ። ቅዱስ እግዚአብሔር አምላካችን ጾሙ የበረከት የምህረት የቸርነት ጾም ያድርግልን። ዛሬ በዚህ ቪዲዮ ላይ ስለ ጾም ቁልፍ ነገሮች እነግራችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቪዲዮውንም ደግሞ ላይክ በማድረግ ጀምሩ። ንጾም ጾመ ወናፍቅር ቢጸነ። ጾምን እንጾም ባልንጀራችንንም ደግሞ እንውደድ። ማሕሌታይ ቅዱስ ያሬድ በመዝሙሩ የነገረን ያስተማረን የዘመረልን ሕያው ቃል ነው። ጾም ማለት ጾመ ከሚለው የግዕዝ ቃል የተገኘ ሲሆን ለተወሰነ ጊዜና ሰዓት ከእህልና ከውሃ ተከልክሎ መቆየትና ከስጋ ከቅቤ ከእንቁላል ከወተት የመሳሰሉት ነገሮች ደግሞ ጾም እስኪፈታ ድረስ ተከልክሎ ታቅቦ መቆየት፣ እነዚህን ምግቦች በመተው መጾም ማለት ነው። ይሄ ቀጥታዊ ትርጉሙ ሲሆን መንፈሳዊ ወይም ደግሞ ምስጢራዊ ትርጉሙ ደግሞ ራስን በመግዛት ለእግዚአብሔር ትእዛዝ በመገዛት ወደ እግዚአብሔር መቅረብ ማለት ነው። በጾም ጊዜ ወደ እግዚአብሔር መቅረብ ይኖርብናል። ጾም የአንድ ክርስቲያን መሰረታዊ ነገር ነው። አንድ ክርስቲያን የሚባለው ሲጾም ነው። ካልጾመ ክርስቲያንም አይባልም። ምክንያቱም አንድ ክርስቲያን የሚባለው አራት መሰረታዊ ነገሮችን ማሟላት አለበት። አንደኛ መጾም ነው። ሁለተኛ መጸለይ፣ ሶስተኛ መስገድ፣ አራተኛ ደግሞ መመጽወት። እነዚህ አራት ነገሮች የአንድ ክርስቲያን መሰረታዊ ነገሮች ናቸው። ስለዚህ ከነዚህ አራት ነገሮች አንዱ ጾም ነው ማለት ነው። ጾም በቤተ ክርስቲያናችን አስተምህሮ መሰረት በሁለት አበይት ክፍሎችን ይከፈላል። አንደኛ የአዋጅ ጾም ሲሆን ሁለተኛ ደግሞ የፈቃድ ጾም ነው። የፈቃድ ጾም የትሩፋት ጾም ሲሆን የተለየ በረከት ለማግኘት አንድ ክርስቲያን በፈቃዱ የሚጾመው ጾም ነው። ሁለተኛ ግን የአዋጅ ጾም ቤተ ክርስቲያናችን ለልጆቿ ለምእመናን ለተከታዮቿ የምታውጀው የጾም አይነት ነው። የአዋጅ አጽዋማት በቤተ ክርስቲያናችን አስተምህሮ መሰረት 7 ናቸው። እነዚህም ጾመ ነቢያት የጾሙት ጾም ነው። ጾመ ገሃድ፣ ጾመ ነነዌ የነነዌ ጾም በመባል የሚታወቅ ነው። አብይ ጾም ታላቁ የጌታችን ኢየሱስ ክርስቶስ ጾም ነው። ጾመ ሐዋርያት፣ ጾመ ድህነት እና ጾመ ፍልሰታ ናቸው። እነዚህ 7ቱ አጽዋማት የአዋጅ አጽዋማት በመባል ይታወቃሉ። በፍትሐ ነገሥት አንቀጽ 15ም ተጽፈዋል። ዛሬ ደግሞ በተለየ መንገድ የምንመለከተው አብይ ጾምን ይሆናል። ስለ አብይ ጾም ስንመለከት አብይ ጾም 3 አይነት መጠሪያዎች አሉት። አንደኛ አብይ ጾም ይባላል። አብይ ጾም የተባለበት ምክንያት በቀን ብዛት ነው። ከ7ቱ የአዋጅ አጽዋማት ይህንን አብይ ጾም 55 ቀናት የሚጾም ስለሆነ አብይ ጾም ወይም ደግሞ ታላቁ ጾም በመባል ይታወቃል። ሁለተኛ መጠሪያው ደግሞ ጾመ ኢየሱስ ይባላል። ጾመ ኢየሱስ የተባለበት ምክንያት ራሱ ፈጣሪያችን ባለቤቱ መድኃኒታችን ጌታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ ጾመ ኢየሱስ በመባልም ይታወቃል። ሶስተኛ መጠሪያው ደግሞ ጾመ አርብዓ ነው። ጾመ አርብዓ በመባልም የ40 ቀናትና 40 ሌሊት ጾም ስለሆነ ማለት ነው። ጌታችን ኢየሱስ ክርስቶስ ይህንን ጾም ሲጾም 40 ቀንና 40 ሌሊት ጾመ ይላል። ወንጌለ ማቴዎስ ምዕራፍ 4 ከቁጥር 4 ላይ ሄደን መመልከት እንችላለን። ጌታችን ኢየሱስ ክርስቶስ ለ40 ቀናትና ለ40 ሌሊት ነበር የጾመው። ዛሬ ግን እኛ 55 ቀናት እንጾማለን። ለምንድን ነው 55 ቀናት የምንጾመው ካልን ደግሞ ሊቃውንት አባቶቻችን ያስተካከሉት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ሲጾም ያለ ምግብና ያለ ውሃ ነበር የጾመው። የእነዚህ ቅዳሜና እሁድን ምትክ በማድረግ አባቶቻችን ያስተካከሏቸው 15 ቅዳሜና እሁድ በዚህ በአብይ ጾም ውስጥ ይገኛሉ። ስለዚህ እነሱንም በመደመር 55 ቀናት በማድረግ ትእዛዙን ወይ ደግሞ አዋጅን አስቀምጠውልናል ማለት ነው። ስለዚህ ዛሬ አብይ ጾምን እኛ ክርስቲያኖች ለ55 ቀናትን እንጾማለን ማለት ነው። ከዚህ በመቀጠል ደግሞ እነዚህ የጾም 3 ምስጢራዊ ትርጉሞችን 3 ቁልፍ ነገሮችን እንመልከት። እኛ ክርስቲያኖች በመጾማችን ከጾም ምን እናተርፋለን፣ ምን እናገኛለን ብለን ስንጀምር አንደኛው ነገር ጾም ትፈውስ ቁስለ ነፍስ። ጾም የነፍስን ቁስል ታድናለች። ይህ ማለት ቁስል የተባለ ኃጢአትን ነው። ቁስል የተባለ በደልን ነው። ቁስል የተባለ ስህተትን ነው። ቁስል የተባለ ጥፋትን ነው። ቁስል የተባለ ሸክምን ነው። ስለዚህ ጾም ከሰራነው ሸክም፣ ከሰራነው ጥፋት፣ ከሰራነው በደል፣ ከሰራነው ኃጢአት ሁሉ እንድንድን ታደርገናለች ማለት ነው። ስንጾም ኃጢአታችን ሁሉ ይደመሰሳል። ስንጾም ኃጢአታችን ሁሉ ይሰረያል። በተለይ ቅዱስ ያሬድ በመዝሙሩ
በጾም ወበጸሎት ይሰረይ ኃጢአት በማለት ያስተምረናል። በጾምና በጸሎት ኃጢአት ይደመሰሳል፣ ኃጢአት ይሰረያል ይለናል። ስለዚህ እኛ ክርስቲያኖች ስንጾም ኃጢአታችን ይሰረያል፣ ስንጾም ኃጢአታችን ሁሉ ይደመሰሳል፣ ስንጾም በደላችን ስህተታችን ሁሉ ይጠፋልናል ማለት ነው። ማን ነው የሚያጠፋልን የሚደመስስልን? ራሱ ፈጣሪያችን። ምክንያቱም ወደ እርሱ በንጽህና ስንቀርብ ማለት ነው። ልቡናችን በማየት እርሱ ደግሞ ኃጢአታችን በደላችን ሁሉ ይቅር በማለት ነፃ ሆነን ደስተኞች ሆነን እንድንኖር በነፃነት እንድንኖር ያደርገናል ማለት ነው። ስለዚህ ጾም ትፈውስ ቁስለ ነፍስ፣ ጾም የነፍስን ቁስል ታድናለች፣ እረፍትን ትሰጣለች፣ እረፍተ ስጋ እረፍተ ነፍስን ትሰጣለች ይለናል ማለት ነው። በተለይ ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ ንዑ ሀቤ ኩልክሙ ስርሃን ወክቡዳነ ጾር ወአነ አዕርፈክሙ፣ እናንተ ደካሞች ሸክማችሁ የበዛ ወደ እኔ ኑ፣ እኔ ደግሞ እረፍትን ሰጣችኋለሁ፣ አሳርፋችኋለሁ ይለናል ነው። ስለዚህ ወደ እርሱ ስንቀር እረፍት እናገኛለን። ወደ እርሱ ስንቀርብ ሰላምን እናገኛለን። ወደ እርሱ ስንቀርብ በጾም ማለት ነው። በጾም ወደ እርሱ ስንቀርብ ሰላምን፣ በረከት እናገኛለን። ወደ እርሱ ስንቀርብ ነፃነት እናገኛለን። ወደ እርሱ ስንቀርብ ድህነትን እናገኛለን። ወደ እርሱ ስንቀርብ በረከት እናገኛለን፣ ሰላም እናገኛለን ማለት ነው። ስለዚህ ጾም ትፈውስ ቁስለ ነፍስ፣ ጾም የነፍስን ቁስል ታድናለች። ሁለተኛ ቁልፍ ነገር የጾም ደግሞ ምንድነው ካልን ወታጸምም ኩሎ ዘስጋ ፍትወታት፣ ጾም የስጋ ምኞትን ሁሉ ታደርቃለች፣ የስጋ ምኞትን ሁሉ ታስወግዳለች በማለት ደግሞ ይነግረናል። የስጋ ምኞትን ሁሉ ታስወግዳለች። ይህ ማለት ምንድን ነው? የስጋ ምኞት ኃጢአትን ነው። ኃጢአት ደግሞ ባርነት ነው። ባርነት ደግሞ መታሰር ነው። ነፃነት ሳይሆን መታሰር ነው። ስለዚህ ልብ ማለት ይኖርብናል። ኃጢአት ስንሰራ ኃጢአት ማለት ኃጣ ነው። የእግዚአብሔርን ጸጋ ማጣት ከእግዚአብሔር መለየትን ነው። ከእግዚአብሔር መራቅን ነው። የእግዚአብሔርን ምሕረትን ማጣትን ነው። የእግዚአብሔር አምላካችን የሰጠንን ነፃነት ማጣትን ነው። ስለዚህ ነፃነት አጣን ማለት ደግሞ ወደ ባርነት ወረድን፣ ወደ ባርነት ወደቅን ማለት ነው። ባርነት ደግሞ የሰይጣን ግዛት ነው። ስለዚህ ከሰይጣን ግዛት ተለይተን ከሰይጣን ግዛት ርቀን ከእግዚአብሔር ጋር መዋሃድ አለብን። ከእግዚአብሔር ጋር ለመዋሃድ ደግሞ ጾም የግድ ያስፈልገናል። በጾም መንገድነት በጾም መሪነት ወደ እግዚአብሔር እንደርሳለንና። ምክንያቱም ቅረው ሀቤሁ ወያበርህ ለክሙ፣ ወደ እግዚአብሔር ቅረው እርሱ ደግሞ መንገዳችን ብሩህ ያደርግላችኋል። በጾም መንገድ ወደ ፈጣሪያችን ስንቀርብ አምላካችን መንገዳችን ሁሉ ብሩህ ያደርግልናል። ሕይወታችን ሁሉ ይባርክልናል። ሕይወታችን ሁሉ ሰላም እንዲሆን ያደርግልናል። ስለዚህ ወደ እግዚአብሔር አምላካችን በጾም እንቅረብ። ስንቀርብ የስጋ ምኞት ሁሉ አጥፍቶ የመንፈሳዊ ብርታትን ይሰጠናል። መንፈሳዊ ኃይልን እናገኛለን፣ ጥንካሬ እናገኛለን። በሕይወታችን ላይ ጽናት እናገኛለን፣ መታገስ እናገኛለን። ስለዚህ ወደ እርሱ መቅረብ አስፈላጊ ነው። ጾም ታጸምም ኩሎ ዘስጋ ፍትወታት ማለት ጾም የስጋ ምኞትን ሁሉ ታስወግዳለች። ቅዱስ ጳውሎስም ስለ ስጋ ማሰብ ሞት ነው፣ ስለ ነፍስ ማሰብ ግን ሕይወት ነውና በማለት ያስተማረን ነው። ስለዚህ ስለ ስጋ ማሰብ ማለት የስጋ ምኞትን ነው። ስለዚህ ይህን የስጋ ምኞት እንዳንሞት እኛ እንዳንጠፋ መጾም ይኖርብናል። ሶስተኛው የጾም ጠቀሜታውና ቁልፍ መልእክት ደግሞ ጾም ትሜሄሮሙ ለወዳዝት ጽሙና፣ ጾም በተለይ ለወጣቶች መታገስን፣ ትዕግስትን ታስተምራለች። በተለይ ጾም ለወጣቶች በጣም አስፈላጊ እና ወሳኝ ነው። ምክንያቱም ወጣቶች በስጋዊ ዓለም በምድራዊ ዓለም ይሸነፋሉ። ምክንያቱም እድሜያቸው የወጣትነት እድሜ ስለሆነ ማለት ነው። ሁለት አማራጭ ነው ያላቸው፣ ወይም መንፈሳውያን መሆን ወይም ደግሞ ምድራውያን መሆን፣ የእግዚአብሔር ሰዎች መሆን ወይም ደግሞ የሰይጣን ሰዎች መሆን። የእግዚአብሔር ሰዎች ለመሆን ጾም ያስፈልጋቸዋል። ስለዚህ ወጣቶች በተለይ በወጣትነት እድሜ ያላቸው የዚህ ዩቲዩብ ቻናል ተከታታዮች ቤተሰቦች ልትጾሙ ይገባል። ስትጾሙ ከእግዚአብሔር ጋር ትዋሃዳላችሁ። እግዚአብሔር በሕይወታችሁ ውስጥ ይገባል። እግዚአብሔር ሕይወታችሁ ሁሉ የተቃና የተስተካከለ ያደርግላችኋል። እግዚአብሔር ሕይወታችሁ ሁሉ ይባርክላችኋል ስትጾሙ ማለት ነው። በጾም ወደ እግዚአብሔር ስትቀርቡ ሕይወታችሁ ሁሉ ሰላም የተሟላ በሰላም የተሞላ የደስታ የመንፈሳዊነት ሕይወት ያደርግላችኋል። ሕይወታችሁ ሁሉ ይባርክላችኋል። እግዚአብሔር በሕይወታችሁ ካስገባችሁት ሕይወታችሁ ሁሉ እድሜያችሁ ሁሉ የተስተካከለ በእድሜ ላይ እድሜ ይጨምርላችኋል። በደስታ ላይ ደስታ በበረከት ላይ በረከት ይጨምርላችኋል። ወደ እግዚአብሔር በጾም ስትቀርቡ ማለት ነው። ስለዚህ ጾም ለወጣቶች መታገስን፣ ትዕግስትን ታስተምራቸዋለች። ወጣቶች ችኩልነት አላቸው፣ ይቸኩላሉ።
ሆኖም ግን ሲጾሙ ጽናትን፣ ትዕግስትን ይማራሉ፣ ትዕግስትን ያገኛሉ። ስለዚህ እስከ መጨረሻ የሚታገስ የሚጸና ሰው ደግሞ የሕይወትን አክሊል እንደሚቀበል በመጽሐፍ ቅዱስ ላይ ተጽፏል። ሐዋርያው ቅዱስ ያዕቆብ በምዕራፍ 1 ከቁጥር 12 ላይ የነገረን ያው ቃል አለ። በፈተና የሚጸና ሰው የተባረከ ነው። በወጣትነት ዕድሜ ደግሞ ፈተና አለ። ፈተና የበዛ ነው። መከራ የበዛ ነው። ፈተናዎች ይበዛሉ። የስጋ ፍትወቶች ወይ ደግሞ የስጋ ምኞቶችን አሉ። ብዙ መከራ አለ። ስለዚህ እነዚህ መከራዎች፣ እነዚህ ፈተናዎችን በመታገስ በመጽናት የምናሳልፋቸው ትዕግስት ሲኖረን ነው። ስለዚህ ለመታገስ ትዕግስትን እንዲኖረን ደግሞ መጾም አስፈላጊ ነው። ስንጾም ትዕግስት እናገኛለን። ትዕግስት ሲኖረን ደግሞ ፈተናዎችን ሁሉ እናልፋቸዋለን፣ እናሳልፋቸዋለን፣ እንታገሳቸዋለን። በመታገስ ፈተናዎችን ስናሳልፋቸው ደግሞ ሕይወታችን ሁሉ የተስተካከለ ይሆናል። የሕይወትን አክሊለ በረከትን እናገኛለን ማለት። ስለዚህ ጾም ታላቅ መምህር ናት። የምን መምህር ናት ካልን የትዕግስት መምህር። ስለዚህ ወጣቶች፣ የዚህ ዩቲዩብ ቻናል ቤተሰቦች ትዕግስትን የምትፈልጉ ከሆነ ጾምን ጾሙ። ጾም ለመጾም ደግሞ እርስ በርስ መዋደድ፣ መከባበር አስፈላጊ ነው። በንጹህ ልብ ነው መጾም። ወደ እግዚአብሔር ስንቀርብ በንጹህ ልቡናችን ነው። ምክንያቱም እግዚአብሔር አምላካችን ልባችንና ኩላሊታችን የሚመረምር አምላክ ስለሆነ በልቡናችን እግዚአብሔር አምላካችን እንለምነው። አምላኬ ሆይ ይቅር በለኝ፣ አምላኬ ሆይ እኔ ኃጢአተኛ ነኝና ይቅር በለኝ፣ አምላኬ ሆይ አበርታኝ፣ አምላኬ ሆይ ሕይወቴ ሁሉ ባርክልኝ እንበለው። አምላካችን ወደ እርሱ እንቅረብ። ወደ እርሱ ቀርበን ስንለምነው እርሱ ደግሞ የታመነ አምላክ፣ ታማኝ አምላክ፣ ጠባቂያችን፣ እረኛችን ነው። መሐሪ ይቅር ባይ አምላክ ነው። እርሱ ደግሞ እኛን ሕይወታችን ሁሉ ይባርክልናል። ሕይወታችን ሁሉ የደስታ የሰላም የበረከት ያደርግልናል። ስለዚህ ወጣቶች፣ ተማሪዎች ሁላችሁም ትምህርታችሁ በአግባቡ እንድትከታተሉ የሚያደርጋችሁ ትዕግስት ሲኖራችሁ ነው። ትዕግስት ሲኖራችሁ ትምህርታችሁ ሁሉ በአግባቡ ትከታተላላችሁ። ትዕግስት ሲኖራችሁ ለመልካም ነገር ቆርጣችሁ ትነሳላችሁ። ትዕግስት ሲኖራችሁ ለዘመዶቻችሁ፣ ለቤተሰቦቻችሁ፣ ለራሳችሁ ታማኝ ትሆናላችሁ። ትዕግስት ሲኖራችሁ ሀገራችሁን ወዳጅ ትሆናላችሁ። ስለዚህ ትዕግስት የሚገኘው ደግሞ በጾም ነው። ስለዚህ ሁላችንን እንጾም። ቅዱስ እግዚአብሔር አምላካችን ጾማችን የበረከት፣ የፍቅር፣ የምህረት፣ የቸርነት፣ የኃጢአት መደምሰሻ፣ የዲያብሎስ ድል መንሻ ያርግልን። ቅዱስ እግዚአብሔር አምላካችን በጾሙ ኃጢአታችን ሁሉ እንዲሰረይ፣ የስጋ ምኞታችን ሁሉ እንዲወገድ፣ ትዕግስትን፣ ጽናትን እንድናገኝ ያርግልን። ስላስተማረን፣ ስለመገበን፣ ስለመከረን ሁሉ ክብር ምስጋና ለስሙ ይሆንልን። ውድና የተከበራችሁ ቤተሰቦች በያላችሁበት ሁሉ የእግዚአብሔር አምላካችን ፍጹም ሰላም ከእናንተ ጋር ይሁን። ሰላማችሁ ይብዛ።